በመካከለኛው ምስራቅ ጦርነቱ ዛሬም እንደቀጠለ ነው። አሜሪካና እስራኤል በኢራን ላይ የሚወስዱትን እርምጃ አጠናክረው ቀጥለዋል። በአንጻሩ ኢራን በተለያዩ የአሜሪካ ጦር ሰፈሮች ላይ ጥቃቷን አጠናክራ ቀጥላለች። እንዲሁም ኢራን እስራኤል ዋና ከተማ ላይ ቴል አቪቭ ላይ ከባድ ጥቃት እየፈጸመች ትገኛለች። እንዲሁም የኢራን ከፍተኛ ጦር አዛዥ ከጠላቶቻችን ጋር ለዓመታት ለመዋጋት የሚያስችል እጅግ የላቀ ቴክኖሎጂና ትጥቅ አለን እያሉ ይገኛሉ። የኢራን የአጸፋ እርምጃም ገና እንዳልተነካ ምንም እንዳልጀመረ እያሳወቀ ይገኛል። በአሁኑ ሰዓት ላይ የቴል አቪቭ ሰማይ በኢራን ሚሳኤሎች የተደበደበ ይገኛል። የእስራኤል መንግስትም በአሁኑ ሰዓት ላይ ይህንን የኢራንን ሚሳኤል እየተቃወመ እየመለሰ እያከሸፈ እንደሚገኝ እንዲሁም ደግሞ በትንታኞቹ ሰዎችን እየጎዱ እንደሆነ አሳውቋል። ከዚህ ጋር በተያያዘ የእስራኤል መንግስት የኢራን መንግስትን ከሷል። በአሁኑ ሰዓት ላይ በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ የፈጸሙ ያሉትን ጥቃት አጠናክረው በቀጠሉበት ሰዓት ኢራን የአጸፋ እርምጃዋን እየሰጠች ትገኛለች። ኢራን አዳሩን እስራኤልን በሚሳኤል ስትደበደብ አድራለች። እንዲሁም ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶችም የኢራን የሚሳኤል ሰለባ ሆነዋል። ኢራንም በአሁኑ ሰዓት ላይ በባህራን፣ ኳታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ላይ የሚሳኤል ድብደባ እየፈጸመች ትገኛለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችንም መታጠቋንም ይህንንም በቀጣይ እንደምትጠቀምም እያሳወቀች ትገኛለች። ኢራን በዚሁ ጥቃቷና ከዚህ ጥቃት በኋላ የሰጠች ያለችው መግለጫ ደግሞ ዓለምን እያነጋገረ ይገኛል። ኢራን ከጠላቶቻችን ጋር ለዓመታት ለመዋጋት የሚያስችል እጅግ የላቀና ቴክኖሎጂ ያዘለ ትጥቅ አለኝ ብላለች። አንድ የኢራን እስላማዊ አብዮት ዘብ IRGO ከፍተኛ መኮንን አሁን ሀገሪቱ እየተጠቀመች ያለችው በመጋዘኖች ውስጥ የቆየ የቀድሞ ትጥቆች እንደሆነም ገልጿል። ጦርነቱ የገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊ ኃይለኛ ሚሳኤሎችን እንደሚተኩሱም ዝተዋል። እንደ CIS ሚሳኤል ዲፌንስ ፕሮጀክት ያሉ ከባድ ሚሳኤሎችንም ለመጠቀም እንደምትችል ነው የተናገረች ያለችው። የመረጃ ምንጩ አክለው እንደገለጹትም ኢራን ባለፉት 30 ዓመታት ውስጥም ከ300 እስከ 2500 ኪሎ ሜትር ድረስ መጓዝ እንደሚችል የሚገመት የተባለ ባሊስቲክና ክሩዝ ሚሳኤል አይነቶችም እንዳበለጸገች እንደታጠቀች መናገሯ ይታወሳል። ይህ የከፍተኛ የኢራን የጦር መኮንን መግለጫ ያመላከተው ኢራን እነዚህን መሳሪያዎችን ልትጠቀም እንደምትችል ነው። እንዲሁም ሻባብ አንድ የተባለ ሚሳኤልም አጭር ርቀት ክሩዝ ሚሳኤል 300 ኪሎ ሜትር ድረስ መጓዝ የሚችል ሲሆን ሱማር የተባለው ሚሳኤል ደግሞ ረጅሙን ርቀት እስከ 2500 ኪሎ ሜትር ድረስ መጓዝ የሚችል ነው። እነዚህን ሚሳኤሎችንም እስካሁን ድረስ በጥቅም ላይ አልዋልኩም የምትለው ኢራን እነዚህን ሚሳኤሎችንም አስፈላጊ ሆኖ ከተገኘ ልትጠቀምባቸው እንደምትችል ነው የተናገረች ያለችው። በሌላ በኩል ኢራን ከእስራኤል ውጪ በሰባት የአሜሪካ ወዳጅ ሀገሮች ላይ የአሜሪካ ጦር ሰፈሮች ላይ አሉባቸው በሚባሉ ሀገራት ላይ የሚሳኤልና የድሮን ናዳ እያዘነበች ትገኛለች። በአሁኑ ሰዓት በጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬንና ኩዌት እንዲሁም ደግሞ ኢራቅ የኢራን ሚሳኤልና ድሮን ናዳ እያረፈባቸው ዱላውን እየተሸከሙ የሚገኙ ሀገራት ናቸው። ከዚህ ባለፈ ኢራንና አሜሪካን በማሸማገል እንዲሁም ደግሞ በገለልተኝነት በምትታወቀው ኦማን ወደብ ላይ የድሮን ጥቃት ደርሶ እንደነበረ እንዲሁም ደግሞ አንድ ሰው መጎዳቱም ተነግሯል። እስካሁን ከመካከለኛው ምስራቅ ሀገራትም የድሮን ይሁን ደግሞ የሚሳኤል ጥቃት ያልተሰማባት በኦማን ነበረ። በአሁኑ ሰዓት ግን የኢራን ጦር በኦማን ድንበር አካባቢ ወደብ አካባቢ የድሮን ጥቃት ፈጽሞ አንድ ሰው እንደተጎዳ ነው እየተሰማ ያለው መረጃም ያመላከተው። የኢራን ጠቅላይ መሪ አያቶላ አልሃሚኒ አሜሪካና እስራኤል በፈጸሙት ጥቃት ከተገደሉ በኋላ የኢራን መንግስት ያጸፋ እርምጃ ያለውን ጥቃት በተለያዩ ሀገራት ላይም እየፈጸመ ይገኛል። በእስራኤል ዋና ከተማ በቴል አቪቭ ላይ ጥቃት ለመፈጸም እንዳሰበ እንዲሁም ደግሞ በአሁኑ ሰዓት ላይ ትናንትና ማምሻውን በተለያዩ አካባቢዎችም የሚሳኤል ጥቃት ፈጽሞ እንደሆነም ታውቋል። በዚሁም የእስራኤል መንግስት የኢራን መንግስት ጥቃት ፈጽሞ የነበረ ቢሆንም ሙሉ ጥቃቱን መመከቱን እንዲሁም ደግሞ የተጠቀማቸው ሚሳኤሎችም የሚበተኑ ስለሆኑ አንዳንድ አካባቢዎች ላይ ጥቃት
ጥቃት እያደረሱ እንደሆኑም ጭምር ታውቋል። በአሁኑ ሰዓት ላይ ከእስራኤል የወጡ ያሉ መረጃዎች እንዳመላከቱት የእስራኤል መንግስት ስብሰባውን አጠናቆ ቀጣዩን እርምጃ ለመውሰድ በተጠንቀቅ እንደሚገኝም ቤንያሚን ኔታንያሁ አሳውቀዋል። በመካከለኛው ምስራቅ ነገሮች ተቀያይረዋል። የኃይል ሚዛኑም ተለዋውጧል። ኢራን የአጸፋ እርምጃ እየወሰደች የምትገኝ ሲሆን እስራኤልን በተጠንቀቅ ቆማ ቀጣይ እርምጃዋን ለመውሰድ እየመከረች ትገኛለች። እንዲሁም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥብቅ ማስጠንቀቂያ ሰጠዋል። ከዚህ ቀደም ታይቶ በማይታወቅ ኃይል ስለምንመታችሁ አንዳችን ምላሽ እንዳትሰጡ ሲሉ ለኢራን በቀጥታ መልእክታቸውን አስተላልፈዋል። ዶናልድ ትራምፕ በማህበራዊ ገጻቸው ባስተላለፉት በዚሁ መልእክት ለኢራን አዲስና እጅግ ከባድ የሆነ ጥቃት እንደሚሰነዝሩ በድጋሜ አስጠንቅቀዋል። ትራምፕ በዚሁ ጽሑፋቸው ባሰፈሩት መልእክትም ኢራን ዛሬም ከምንጊዜውም በላይ በሆነ ኃይል በጣም ጠንካራ ጥቃት እንደምትሰነዝር ተናግራለች። ባያደርጉት ይሻላቸዋል፣ ምክንያቱም ደግሞ ይህን ካደረጉም ከዚህ ቀደም ታይቶ በማይታወቅ ኃይል እንመታቸዋለን። ለጉዳዩም ትኩረት ስለሰጣችሁበት እናመሰግናለን ሲል ዶናልድ ትራምፕ ተናግሯል። ቢሆንም ግን የዶናልድ ትራምፕ ማስጠንቀቂያ ለኢራን መንግስት ምንም አልመሰላቸውም። በአሁኑ ሰዓት ላይ የኢራን መንግስትም በተለያዩ የአሜሪካ ጦር ሰፈሮች ላይ ጥቃት እየፈጸመ ይገኛል። የኢራኑ ጠቅላይ መሪ አያቶላ አልሃሚኒ በቅዳሜ ዕለት መገደላቸውን ተከትሎ በሀገሪቱ በተለያዩ አካባቢዎችም የ40 ቀን ሐዘን ታውጆ ህዝቡም ለጂሃድ ተጠርቷል። በአሁኑ ሰዓት ላይ በኢራን ጂሃድ ታውጇል። የኢራኑ አያቶላ አልሃሚኒ መገደላቸውን ተከትሎ በአሁኑ ሰዓት ላይ የኢራኑ አያቶላ ማካሪም ሽራዚ በአሜሪካና በእስራኤል ላይ ጂሃድ ወይም ደግሞ ቅዱስ ያሉትን ጦርነት ማወጃቸውን ስፑትኒክ ዘግቧል። እንደ ስፑትኒክ መረጃ ከሆነ በአሁኑ ሰዓት ላይ ሁሉም እስላማዊ ሰው ለቅዱስ ጦርነት ዝግጁ በመሆን ራሱን ለመስዋዕትነት እንዲያዘጋጅ እንዲሁም ደግሞ አሜሪካን እስከ መጨረሻው ድረስ እንዲዋጋ ጥሪም ተላልፏል። በአሁኑ ሰዓት ላይ በኢራንና በአሜሪካ መካከል ጦርነቱ እንዲሁም ደግሞ ውጥረቱ ተባብሶ ቀጥሏል። በቅዳሜ ዕለት አሜሪካ በእስራኤል ላይ በፈጸመችው ጥቃት የአያቶላ አልሃሚኒ መገደልን ተከትሎ ከፍተኛ የደህንነት ባለስልጣናት በቅዳሜ ዕለት ጥቃት ከሃሚኒ ጋርም ሴት ልጃቸው አማቻቸውና የልጅ ልጃቸው መገደላቸውም ተገልጿል። ግድያውም ከ1979 የእስልምና አብዮት በኋላ በኢራን አመራሮች ላይ ከተወሰዱ እርምጃዎችም የከፋው ነው ተብሏል። ከአራት አስርት ዓመታት በኋላ ይህ ጥቃት ከፍተኛ የሆነ ጥቃት እንደሆነም ተሰምቷል። በኢራን በጠቅላይ መሪነት ያስተዳደረው አያቶላ አልሃሚኒ መገደልን ተከትሎም በአገር ውስጥና በውጭ ያሉ የአገሪቱ ዜጎችም ሀዘናቸውን ሲገልጹ፣ በተቃራኒ ደግሞ አንዳንዶች ደስታቸውን የገለጹ ይታያሉ። የሃሚኒ ግድያ የሚያወግዙ የተቃውሞ ሰልፎችም ሽራዚ፣ ያሱጅና ሎሬስታን ጨምሮ በሌሎችም ቦታዎች ተፋፍመዋል። በፓኪስታን ካራቺ ከተማ በሚገኘው የአሜሪካ ዋና ቆንስላ አቅራቢያ የተቃውሞ ሰልፎችም ተቀበራክተው ቀጥለዋል። ሰልፈኞቹም ከፖሊስ ጋር ተጋጭተው ቢያንስ 9 ሰዎችም እንደሞቱ እንዲሁም ደግሞ 32 ሰዎች እንደቆሰሉ ተናግረዋል። በኢራን የመንግስት ሚዲያዎች የተለቀቁ ምስሎችም በማሻድ በሚገኝ የኢማም ረዛ ቤተ መቅደስ የሃሚኒ ደጋፊዎችን ሲያዝኑና ሲያለቅሱም አሳይተዋል። ግድያው በጎረቤት ኢራቅም ህዝብ ተቃውሞ አስነስቷል። በዚህም ሀገሪቱ የ3 ቀናት ሐዘን ማወጇን ጠቅሶ የዘገበው አልጀዚራ ነው። ውድ አድማጭ ተመልካቾቻችን የአያቶላ አልሃሚኒ መገደል በአሁኑ ሰዓት ላይ ዓለምን ወደ ሁለት እየከፈላት ይገኛል። አንዳንዶቹም የአያቶላ አልሃሚኒ መገደል የሚደግፉ ሲሆን፣ አንዳንዶቹ ደግሞ በጥብቅ እየተቃወሙ ይገኛሉ። ቢሆንም ግን እስራኤልና አሜሪካ በአሁኑ ሰዓት ላይ በኢራን ላይ ለሚወስዱት አዲስ ጦርነት ራሳቸውን እንዲያዘጋጁም ይገኛሉ። ኢራንም የአጸፋ እርምጃ እንደጀመረች አሳውቃለች። በቀጣዩ መረጃ ጊዜ እስክንገናኝ ድረስ አሁን በዚህ አበቃን። ሰናይ ጊዜን ተመኘንላችሁ።